አላለሁኝ ማለት ነው። እየተዘሳው ሐሳቤን ተቀበለ የመለስከው መልሱን ልጅ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ ማረፊያዬ የህይወት ውሃዬ። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ከዛሬ ጀምሮ የክራይስት የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ እዚህ ቻናል ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ ወቅታዊ ካልኳቸው የተለያዩ መረጃዎች ጋር መጥቻለሁ። በተለይም ደግሞ ከትዝታው ሳሙኤልና ከእዩ ጩፋ ከፓስተር እዩ ጩፋ ጋር ተያይዞ እጅግ በጣም ብዙ መረጃዎች እየወጡ ነው የሚገኙት። ከዛም በተጨማሪ በመግቢያ ላይ ያላሳየኋቸው በጣም ብዙ መረጃዎች ይዤ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን በፍጹም እንዳትረሱ። አሁን ቀጥታ ወደ ቪዲዮ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣል። ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ እዩ ጩፋ ዛቻ ውስጥ ገብቷል። መታጀቢያ ይድነቃችሁ ገና አስተኩሳለሁ ሲል ለየመጋባት ምላሹን ስሜታዊነት በታከለበት ድምጸት ሆኖ ስሙልኝ ብሏል። ከዚህ በፊት ታይቶበት በማይታወቅ የንዴት ስሜት ውስጥ ሆኖ ባስተላለፈው በዚህ መልእክቱ ምክንያት ግለሰቡን በመደገፍ የሚታወቁ ግለሰቦች ሳይቀሩ ምን ነው ደርሶ ገነፈለ ሲሉ በመጠየቅ ላይ መሆናቸውን ሚዲያችን ተመልክታለችም። የሱፍ ለባሽ ዘይት ቸርቻሪዎችን በተመለከተ ከካውንስል ህብረቱ የተሰጠው መግለጫ የበዛ ዘይት ነጋዴዎችን ማስደንገጡንም ነው የእናንተው መንፈሳዊ ሚዲያ ከውስጥ ምንጮቿ ማወቅ የቻለችው። ይህን ጉዳይ ተከትሎም የተለያዩ አስተያየት ሰጪዎች የወንጌል አማኞች ካንቀላፉበት እየነቁ ነው ሲል እየተሰሙ ነው። በሰዎች ዘንድ ነቀፌታ ውስጥ ይገቡና መሳቂያ የሆኑ ዘንድ ምክንያት እየሆኑ የሚገኙ በስማቸው የሚነግዱ ሱፍ ለባሽ የዘይት ቸርቻሪዎችን በቃችሁኝ እኔን አትወክሉኝም ማለቱን በተግባር እየገለጠ መምጣቱም አነጋጋሪ ሆኗል። የወንጌል አማኞች ካውንስል ህብረት ያወጣው ብዙዎች የደገፉትን ይህንን መግለጫ ተከትሎም ከነዚህ በነብይነት ስም ዘይትና ሌሎች ቁሳቁሶችን ለፈውስ ብለው ከሚሸጡ ሱፍ ለባሽ ነጋዴዎች ጋር በጥቅም የተሳሰሩና የህዝብ ንብረቶችን ለግለሰቦቹ የገጽታ ግንባታ ይውል ዘንድ ተባባሪ የሆኑ የመንግስት ሹመኞች ሳይቀሩ ድንጋጤ ውስጥ መክተቱንም ነው ሚዲያችን ከምንጮቿ መስማት የቻለችው። አንዳንድ ቦታ ላይ የሚገኙ አመራሮችንም በህግ ለመጠየቅ የሚያስችል እንቅስቃሴ መኖሩንም ነው ተያይዞ የሰማ ነው። ስለ ጉዳዩ ዝርዝር መረጃ እንዲኖራችሁ ያስችልም ዘንድ የእናንተው መንፈሳዊ ሚዲያ አሁን በክራይስት አርሚ ቤተክርስቲያን ከካውንስሉ መግለጫ በኋላ ምን እየተገናወነ ነው? ተው ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ ረፍ እያለ እህል በረንዳ እንዳልመልስ ረፍ። አብዶ በረንዳ እንዳልመልስ ረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያረገህ መንገድ ላይ እንዳንገናኝ ረፍ። ክብር የምትፈልግ ከሆነ ተከበር። ረፍ። ፊን የምትል ሰውዬ ረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ
እረፍ ትዋረዳለህ። እረፍ የሰማይ ምክር ነው። እረፉ የሰራዊት አምላክ እግዚአብሔር ነው የሚናገረው። እረፉ እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። እረፍ እኛም ሀገር አሉ የጀማመራቸው በሽታው። እረፉ መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ። እረፉ ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ እግዚአብሔር እየተናገረ ነው። እረፉ ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። እረፉ ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ እውነቴን ነው የምላችሁ። እረፉ ችግር የለበትም ጌታ ያዋርድሃል። እረፍ ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ ይሄ ማውራላ አዲስ ኪዳን ነው። እረፍ የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አድርገ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳ? እረፍ የወንድም ምክር ነው። እረፉ እግዚአብሔር ሲያከብራችሁ በጣም እያፋነናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ፣ አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉስ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ፣ ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶቻችንን ዝቅ አድርገን እንጸልያለን። እኛ እኮ ሚስጥራትን የምንፈጽመው ምን ጾመው ምን ጸልየው ስለዳን ነው። ድነሃላው ግን ዛሬ የምትድነው እንዴት ነው ጥያቄው። መስቀል ላይ ስለኔና ስላንተ ብሎ ክርስቶስ ሞተ። አሁን ጥያቄው ከሞቱ ጋር የምትተባበረው በምንድን ነው? እንደዚህ ከሆነ ሐዋርያት ለምን መከራ ተቀበሉ? ለምን እስር ቤት ተወረወሩ? ለምን በሰንሰለት እጆቻቸው ተጠፍሮ ሌሊቱ ሙሉ ሲሰቃዩ አደሩ? ለምን እስጢፋኖስ ተወገረ? ለምን ነው መጥቆ ያንስ ሰማዕትነት የተቀበለው? አንዳንዶቹ በግዞት ታሰሩ፣ አንዳንዶቹም ሰውነታቸው ተቆራርጦ ሞቱ። ይሄን ሁሉ ዋጋ ለምን ከፈሉ? አንድ ሰው ዋጋ ባያስፈልግ እና ይሄን ሁሉ ዋጋ የከፈሉት ሐዋርያቱና እነ እስጢፋኖስ ለትዕይንት ነው ለድራማ ነው ማለት ነው? ለምን የክርስቶስ ምስክር ተባሉ? ጳውሎስ ለምንድን ነው ዕለት ዕለት እየተጋደላችሁ ያለው? ምሳሌዋቸው ነው ዕለት ዕለት እየተጋደላችሁ። ለምን መጋደል አስፈለገ? የራሳችሁን መዳን ፈጽሙ አለ ደግሞ ጳውሎስ። ለምንድን ነው የራሴን መዳን መፈጽሙ? እነዚህ ሁሉ የቅዱሳን ተጋድሎ ምንም ጥቅም የለውም ማለት ነው። ራዕይ ዮሐንስ ላይ እንደውም እነዛ ራዕይ ዮሐንስ ምዕራፍ 7 ላይ ነጫጭ ልብስ የለበሱት ይላል። ከየት ነው የመጡት ይለዋል። ከመከራው ዓለም የመጡ ልብሳቸውን በበጉ ደም ያጠቡ ይላል። ራዕይ ዮሐንስ ላይ
ተጋርለው መከራ ከፍለው እንደም የክብር አክሊል ጭምር እንደተሰጣቸው የሚነገርላቸው አሉ። ለምን እነዛ ክርስቲያኖች ተጋደሉ? ለምን ነጭ ልብስ ለበሱ? ነጭ ልብሱን የለበሱት እኮ ስለተጋደሉ። ቅዱስ ጳውሎስ ለምን ሩጬን ጨርሻለሁ አለ? ይሄ ሁሉ እኮ የክርስቲያን ለመዳኑ ድርሻ ስላለው ነው። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እንዴ? ካዳነኝ ኢየሱስ ብዬ በቅስፈት ካመንኩ በቃ ለምን አይበቃኝም? ማመኔ ብቻ ለምን አያደነኝም? ጌታ ምን አለ? ኢየሱስ ያደኝ ሁሉ አይደንም ማለት። ዛሬ በዓለም ላይ በጣም ኢየሱስ የሚል በጣም ማት ነው ያለው እና ሁሉ ይድናል ማለት ነው ወይ? በፍጹም አይደለም። ጥያቄው ያ ኢየሱስ የምትለውን አምላክ ምን ብለህ ነው የምታምነው ነው ማለት። በሱ ላይ ያለ አመለካከት ምንድነው? ክደት ነው? ምንፍቅና ነው ወይስ ንጹህ ትምህርት ነው? ክርስቶስን ነብይ እያልከው ከአምላክነት እያወረድከው ፈጣሪነቱን እየነፈከው እንዴት ነው ድነት የምታገኘው? ከአብና ከመንፈስ ቅዱስ ጋር ያለውን የጌትነት ዙፋን ነጥቀኸው፣ አምላክነቱን ነጥቀኸው፣ ከአባቱ አሳንሰው ከመንፈሱ አዋርደው እንዴት ብለህ ነው ታዲያ ድነት የምታገኘው? ለዚህ ነው ጌታ ኢየሱስ የሚለኝ ሁሉ አይደንም ያለው። ክርስቶስ አድኖኛልና የኔ ድነት በራሴ ድርሻ ውስጥ አያስፈልግም ከተባለ ለምንድን ነው ታዲያ አይሁዳውያን የተኮነኑ? ታዲያ እንደዛ ከሆነ ክርስቶስን የሰቀሉ ሰዎችም ይድናሉ ማለት ነው። ለመዳን እነዚህ ነገሮች ባያስፈልጉ ጳውሎስ ለምንድን ነው እዚህ ላይ ብንጸና ያለው? ጽናት ያስፈልጋል። ቀጠለ፣ ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል። ድነናል አይደለ? ለምንድን ነው ብንክደው የሚክደን? ቤዛ ሆኖልን አይደል? ስለዚህ የእርሱን ቤዛነት የኛ ድርሻ እንደሌለ አድርጎ ማሳየት ይሄ በጣም ስህተት ነው። መምህራችን ቃለ ሕይወት ያሰማልን። እንግዲህ እኛ ኦርቶዶክሳውያን እንግዲህ መዳናችንን ከምንፈጽምበት አንዱ ነገር እንግዲህ ስራ ነው ማለት ነው፣ ይታወቃል። አንዴ በጸጋው ድነናል፣ እሱን ማንም የሚክድ የለም። ነገር ግን ስራ ደግሞ ያስፈልጋል፣ መትጋት ደግሞ ያስፈልጋል። ከእግዚአብሔር ጋር ደግሞ ጥብቅ የሆነ ግንኙነት ያስፈልጋል። መጾሙ፣ መጸለዩ፣ መትጋቱ የግድ ያስፈልጋልና እንግዲህ በክርስትና ህይወት ውስጥ የመጨረሻውን የእግዚአብሔርን መንግስት ለመውረስ ማለት ነው። እጅግ በጣም እናመሰግናለን። ቀጥሎ የማሳያችሁ ቪዲዮ ደግሞ ሰሞኑን እየተንሸራሸረ ካለው ከትዝታው ጋር ተያይዞ አንድ እናታችን እጅግ በጣም ከበድ ያለና በጣም አደራ የተሞላበት ልብን የሚነካ መልእክት ለሱ ልከውለት ነበረ። ነገር ግን ከሱ ምላሽ አንጻር ደግሞ እናታችን ደግሞ አንድ የተሰማቸውን ስሜት የገለጹ እጅግ በጣም ልብን የሚነካ ቪዲዮ ነበረ። እሱን አስመልክቻችሁ ልመለስ። ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። እየተዘሳው ሐሳቤን ተቀበለህ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን፣ ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ያለኝ፣ መልክህን እንኳን ባየው ደስ ያለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ ማረፊያዬ የህይወት ውሃዬ ሙላቴ ጥጋብ እርካታዬ እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ እያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት፣ እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይህን የመሰለ ድምፅ ይዘህ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል
ቃል አለና የጃንደረባው ምርኮ አስመላሽ እንትን ግሩፕ የሚሰራቸው ስራዎች አሉ። ከዚህ በፊት የተሰሩ ስራዎች አሉ እና ገብቶት የወጣና ክርስቶስ ኢየሱስን ተረድቶ ከሃይማኖተኝነት ወደ እምነት የመጣ ሰው ወደኋላ አይመለስም። ነገራችን ላይ የትኛውም ታዋቂም ሰው ሆነ አይታወቅም ኖርማል ተራም ሰው ቢሆን ወደ ኦርቶዶክስ ተዋህዶ የሚመጣ ወይም ወደ ክርስትናው ህብረት ቢያደርግ ወይም ቢጨመር የሚጠቀመው ራሱ ነው እንጂ ማንም መጣ ማንም ሄደ ቤተክርስቲያን ምንም የሚጎልባት ነገር የለም። ከድንግል ማርያም ፍቅር፣ ከድንግል ማርያም ጸጋዋ፣ ከድንግል ማርያም ምልጃዋ የሚቋደሰው ራሱ ሰውየው ወይም ሴትዮዋ ናት እንጂ ቤተክርስቲያን ምንም ላይ የሚጨምርባት ምንም የሚቀንስባት ነገር የለም። ነገር ግን ደግሞ አንዲት ነፍስ ደግሞ ብትድንና ወደ ክርስቲያን ህብረት ቢጨመር እንግዲህ በሰማይ ነው ታላቅ ደስታ የሚደረገውና ከዛም አንፃር መሆኑ ቢረዳና ሰውም ደግሞ ሁላችንም ይሄንን ማወቅ ይኖርብናልና ያን ያህል በጣም የተለየ ትኩረት ማድረግም ይኖርብናል በየበግሌ አላምንም። ምክንያቱም ሰው ለራሱ ሲል ስለሚመጣና ማመን ስለሚኖርበት ማለት ነው። እስቲ የሚቀጥሉ ቪዲዮዎችን ደግሞ ላስመልክታችሁ። ሰማ ለምንድን ነው ጸሎትን ሁሉ ጊዜ ለማርያም የምታቀርበው? ምን ብለህ ነው የምትለምናት ታዲያ? ታውቂዋለሽና የኔን ጋም ምግባር እንደሌለኝ ቂም በቀል በማያት የዋለብሽ ፍጹም ራድልኝ። ጸሎትን ስሰማ ታዲያ ምን ብለህ ነው የምታመሰግናት? የዘረጋሁት እጅ ትሞላ ማርያም ሆናልኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀይረው። ስታመሰግናት ጊዜስ ምን ተሰማ? አፌ ላይ ጣፈጠኝ ስምሽ ተራርቦ። ማርያምን ለሚጠሏት ሰዎችስ ታዲያ ምን ትላለህ? አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ክብሬነ 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 አልፈልግም ሌላ ክብር ወደ ኋላ ሳላይ ካንተ ጋራ እመኛለው ለመኖር። ብዙ ጊዜ ስዕልን የሚቃወሙ ሰዎች እግዚአብሔርን ያየው ማን አለ እና የት አይታችሁ ሳላችሁ ይላሉ። እዚህ ላይ ያለው ክፍተት ምንድነው? ልክ ነው፣ እግዚአብሔር በባህሪው አይታይም። ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳ የለም ብሎ፣ መቼም ሲል ጊዜው ትናንትም ዛሬም ነገም ማለት ነው። አንድ እሱ እንኳ ብሎ ደግሞ ሰውም መላእክትም ፍጡራንም በሙሉ ያየው የለም ብሎ ተናግሯል። ስለዚህ እግዚአብሔርን የት አይታችሁ ነው የሳላችሁት የሚል ጥያቄ የሚያነሱ ሰዎች አሉ። እኛ አይተን ሳልነው ያልን ይመስል ማለት ነው። በመጀመሪያ ልክ ነው፣ እግዚአብሔር የማይታይ ነው። የዮሐንስ ወንጌል ግን መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳ የለም ካለ በኋላ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይህንን ጨርሶ ማንበብ ያስፈልጋል። ጥቅስን ከግማሽ አይደለም የሚነበበው። ልጁ ተረከው። ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተረከው። ከፍ ብለን ደግሞ ስናይ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። የእግዚአብሔርን ክብር ማንም አይቶ አያውቅም። እነ ሙሴ እባክህን ክብርህን አሳየኝ ብለው ጠይቀው ማየት እንደማይችሉ ሰው ፊቴን አይቶኝ አይድንምና አታዩኝም ተብለዋል። ያ የብሉይ ኪዳን ዘመን ነው። አሁን ያለንበት ዘመን ግን እግዚአብሔር አይታይም የሚለው ነገር ተረት የሆነበት ነው። ምክንያቱም አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ወርኢነ ስብሐቲሁ ከመ አሐዱ ዋሕድ ለአቡ። አንድ ልጅ በአባቱ ዘንድ እንዳለው ክብር ያለውን ክብሩን አየን ይላል። ስለዚህ እግዚአብሔርን ክብር ያየንበት ነው። የማይታየው አምላክ የታየበት፣ የማይዳሰሰው የተዳሰሰበት፣ ቁስ በሆነው ነገር የተገለጠበት ነው። ቅዱስ ዮሐንስ ዘደማስቆ ምን ይላል? የማይታየው አምላኬ በሚታይ ነገር ተገልጧልና እኔም በሚታይ ነገር አመልከዋለሁ ይላል። ትክክል ነው። እግዚአብሔር አይታይም ነበር በባህሪው። አሁን ግን ሰው ሆኗል። አሁን ክርስቶስ ሰው ሆኖ በምድር ላይ በተመላለሰበት ዘመን ብትኖሩና አሁን እጃችሁ ላይ ያለው ካሜራ ቢኖራችሁ ክርስቶስን ላታነሱት ነው እግዚአብሔር አይታይም ብላችሁ? እኮ ግልጽ ነው። የማይታየው አምላክ ታየ፣ ተዳሰሰ፣ ተጨበጠ። እኛ ግን ከእርሱ ጋር በላን ጠጣን ነው የምንለው። ስለዚህ የማይታይ አምላክ ነው በባህሪው። አዎ፣ ግን የማይታየው አምላክ ታይቷል።
ስለዚህ የማይታየው ከታየ እኛም በሚታይ ነገር እግዚአብሔርን እንገልጠዋለን። በመለኮታዊ ባህሪው ግን እግዚአብሔር ሊታይ አይችልም። ከዛ ውጭ ምናልባት የቅድስት ሥላሴ ስዕል እንዴት ይሳላል ምናምን የሚሉ አሉ። ይሄ ራሱን ችሎ በሌላ ቪዲዮ መለስበታል። ግን እግዚአብሔር በባህሪ መለኮቱ ሊሳል አይችልም። እንኳን እግዚአብሔር መላእክትም ረቂቃን ናቸው፣ ሊሳሉ አይችሉም። ኪሩቤል ግን ተስለዋል። በሰማይ እኮ አይታዩም፣ አይጨበጡም። 40 እንስሳ ተብለው ሲሳሉ በሰማይ 4 እንስሳ ያለ የሚመስለው ካለ ይዋል። እየገለጸ ያለው እግዚአብሔር ባህሪያቸውን ነው በሆነ መልኩ የታየው። ስለዚህ በታየው ራእይ በታየው ነገር ተመስርቶ መሳል ከተቻለ ሰው ሆኖ የተመላለሰ አምላክን የማይሳልበት ምንም ምክንያት የለም ማለት ነው። ልክ ነው፣ እግዚአብሔር በባህሪው አይታይም። ስዕላት ግን ከታየ በኋላ የመጡ ነው። ቁስን መጥላት የኖስቲሲዝም ወይም የግኖስቲኮች አስተሳሰብ ነው። ምንም በሚታይ ነገር መታየት የለበትም እግዚአብሔር የሚለው የሚታየውን መጽሐፍ ቅዱስ። ወንድማችን ዲያቆን ሄኖክ እንግዲህ ቃለ ሕይወት ያሰማልን። በነገራችን ላይ ከዚህ ጋር ተያይዞ አንድ መነግራችሁ መረጃ ኦፊሻል የሆነ የዩቲዩብ ቻናል ክሬት አድርጓል ማለት ነው። ወይ ሊንኩን ከዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ፣ ወይም ሄኖክ ዲያቆን ሄኖክ ኦፊሻል ዩቲዩብ ቻናል ብላችሁ ሰርች ብታደርጉ በጣም በቀላሉ ታገኙታላችሁ። እኛ ክርስቲያኖች መሰረታዊ የሚባሉ ያሉብንን ውስጣችሁ ያሉብንን ጥያቄዎች የሚመለስበት እጅግ በጣም አስደናቂ የሆነ ቻናል ነው የከፈተው። ስለዚህ እዛ ላይ ገብታችሁ ዩቲዩብ ሰብስክራይብ ያደረጋችሁ መከታተል ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣኋቸው የመረጃዎች እነዚህን ይመስላሉ። በቀጣይ ወሳኝ መረጃዎች እስክመለስ ድረስ ቸር ሰንብቱ። ባይ ባይ።